ጤና ይስጥልኝ ውድ ኢትዮጵያውያን፣ መልካም አዲስ ቀን። ባለፈው በክፍል አንድ ቪዲዮ የሰው ኃይሉ ነፍሱ ናት በሚል ርዕስ አንድ ቪዲዮ ለቅቄ ነበር። እግዚአብሔር በእኛ ውስጥ ገና ሲፈጥረን ያስቀመጠውን የህይወት እስትንፋስ አውቀን በማስተዋል ከተጠቀምንበት ተፈጥሮን ማዘዝ የሚችል ኃይል እንደሆነ አይተናል። ዛሬ ደግሞ ይህን ኃይል ተጠቅመው ተፈጥሮን ካዘዙ ሰዎች ምሳሌ አድርገን ነብዩ ኤልያስን ላቅርብ። በረከቱ ይደርብኝና ኤልያስ በአንድ ወቅት አካብ የሚባል ንጉስ በእስራኤል ላይ ነቅሶ ነበረ። እግዚአብሔርን ፊት ክፉ ነገር አደረገ። ኤልዛቤልን ማግብቶ በዓልን አመለከ። ኤሽራን የሚባል ጣዖት አቁሞ ሰገደ፣ ህዝቡንም አሳተ። የአምልኮተ እግዚአብሔር ቀናተኛ የሆነው ነብዩ ኤልያስ በተፈራውና በአረመኔው ንጉስ ፊት ተገልጦ የማመልከው ሕያው እግዚአብሔርን በእኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም አለው። ሕይወትን አይሲዞ በተማመነ ቅዱስ እግዚአብሔር ኃይል የሰማዩን መስኮት ለ3 ዓመት ከ6 ወር ለጎመ። እግዚአብሔር ላይ የተዘባበቱበትን ሰዎች በድርቅ ቀጣ። ቀኑ ሲደርስ ሰማያትን አዞ ዶፍ ዝናብ አዘነበ። ነገን እንደምንፈራው ያህል እግዚአብሔርን እንፈራዋለን? ይሄ የሁላችንም ጥያቄ ይሁን፣ እኔንም ጨምሮ። ሌላው የኤልያስ አምላክ የኔም የእናንተም አምላክ ነው። ትላንት የነበረው እግዚአብሔር ዛሬም ያለው ነው። ውድ ኢትዮጵያውያን፣ እኔ በግሌ የራሴ ቴስቲሞኒዎች አሉኝ፣ ምስክርነቶች አሉ፣ በህይወቴ የተደረጉልኝ ነገሮች አሉ እና አለማመን ይጎዳል። ውስጥ ያለውን ኃይል በደንብ እወቁት። እውነቴን ነው የምነግራችሁ፣ ታተርፉበታላችሁ። አንድ ኢትዮጵያዊ ዲፕሎማሲ ሌላ ሀገር ተሹሞ ቢሄድ አምባሳደር ይባላል። በሀገር ውስጥ ሲኖር ግን አምባሳደር አይባልም። ምክንያቱም ኢትዮጵያን ወክሎ ነው ወደ ሌላ ሀገር የሄደው እና እኛም ሰማይ ወክሎን በምድር የምንኖር አምባሳደሮች ነን። ስለዚህ እግዚአብሔር የዚህ ምድር ሲያመጣን ዓላማ አለውና የተፈጠርንበትን ዓላማ አሳክተን ብናሳካም ባናሳካም ዞሮ ዞሮ አባታችን ጋር መሄዳችን አይቀርምና አስቡበት። ማለት ለምንድን ነው የምፈራው? ለምንድን ነው ያልተሳካልኝ? ደስታስ ምንድን ነው? ደስታዬስ በምንድን ነው የሚለካው? የደስታዬስ ምንጭ ምንድን ነው የሚለውን ለራሳችን ጥያቄ ከጠየቅን መልሱን ታገኙታላችሁ። በረሃቡ ዘመን ኤልያስ የነበረበት ቤት ዘይትና ዱቄት እንኳን ሊያልቅ አይጎልም ነበር። ሙት አስነስቷል። የባህል ነቢያትን ቀጥቷል። አረ እንደውም የክርስቶስ መምጫ ምልክት ሆኗል። በእኛም ይገለጣል። ዛሬ ደግሞ እኔ ማንም አይደለውም፣ ግን አንዳንድ ጊዜ እናመቻመቻቸው ነገሮች አሉና ኤልያስ እንኳን ያ የእግዚአብሔርን ክብር የገለጠ ኤልያስ እንኳን የክርስቶስ መምጫ ምልክት ቢሆንም በአንደኛው ጎን ደግሞ ሁሉም ሰው መሞት ስላለበት በእኛ ይገለጣል፣ ደግሞ ህይወቱም ያልፋል። ኤልያስ እንኳን በሳት ሰረገላ ያደረገው መጥቶ ይሞታል። ዛሬ እኛ ምንድን ነው የሚያስፈራን? ዞሮ ዞሮ ወደድንም ጠላንም መሞታችን አይቀርም። ማለት ሞትን ባንፈራ ጥሩ ይመስለኛል። ከእግዚአብሔር ጋር በእግዚአብሔር ፊት ሊያቀርበኝ የሚችል ምን አለኝ ብሎ ራሱን ቢጠይቅ ጥሩ ነው ብዬ እላለሁ። ወደ ቻናሌ ቤተሰቦች እንዳተረፋችሁበት እርግጠኛ ነኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር እንሰንብት።